ትልልቅ ድርጅቶች ወይም ክላይንቶች የላክንላቸውን ቪዲዮ አይተው ሳይጨርሱት ለምን ውድቅ ያደርጉታል? ምክንያታቸውስ ምንድን ነው? የላክንላቸው ቪዲዮ መጥፎ ሆኖ ሳይሆን ፕሮፌሽናል እንዳልሆነን በግልጽ ስለሚያሳውቁብን ነው። እነዚህን ስህተቶች ከኤዲቲንጋችን ላይ በማስወገድ ብቻ የስራችንን ዋጋ 10 እጥፍ መጨመር እንችላለን። በዚህ ቪዲዮ ውስጥ ደንበኞችን የሚያባረሩ እንዲሁም የስራችንን ዋጋ ዝቅ የሚያደርጉ 7 ስህተቶችን በግልጽ እያየን እናስተካክላለን። በተለይ በቪዲዮ መጨረሻ ላይ የምነግራችሁ ነገር በገበያ ውስጥ መቆየት ወይም አለመቆየታችሁን የሚወስን ነገር ነው። ቪዲዮአችሁን በጀማሪ ኤዲተር እንደተሰራ የሚያስመስለው የመጀመሪያው ነገር ታይፖግራፊ አጠቃቀማችሁ ነው። ጀማሪዎች ታይፖግራፊን በሚጠቀሙበት ሰዓት ላይ ያሸበረቁና ለማንበብ የማይመቹ ፎንቶችን ይመርጣሉ። ቴክስት ግን ዋናው ፐርፐዙ ማስተላለፍ የፈለግነውን መልእክት በግልጽ እንዲያነቡት ማድረግ ብቻ ነው። ታይፖግራፊያችንን በምንጠቀምበት ሰዓት ላይ እነዚህ 3 ነገሮችን ክሊር በማድረግ ብቻ ታይፖግራፊያችንን ማስተካከል እንችላለን። የመጀመሪያው ፎንት በምንመርጥበት ሰዓት ላይ በቀላሉ የሚነበብ እንዲሁም ደግሞ ለአይን የማይረብሽ ፎንቶችን ብንጠቀም ይመረጣል። ላይክ ኢምፓክት ወይም ደግሞ ኖኪያ ፒውር የመሳሰሉ ፎንቶችን በመጠቀም ቪዲዮአችሁን ሞር ፕሮፌሽናል ማድረግ ትችላላችሁ። ሞር የተሻሉ ፎንቶችን የምትፈልጉ ከሆነ ደግሞ ከ9 ጂቢ በላይ የሆነውን አሴቲን በዚህ ዘርኔ መግዛት ትችላላችሁ። ሁለተኛ ድሮፕ ሻዶ። እያንዳንዱ ቪዲዮአችሁ ላይ የምታስገቧቸው ቴክስቶች ሻዶ ሊኖራቸው ይገባል። ድሮፕ ሻዶን በመጠቀም ቪዲዮአችሁን ሞር ሪያሊስቲክ ማድረግ ትችላላችሁ ማለት ነው። ሶስተኛው ዲዛይን። ቪዲዮ የተጨማለቀ እንዳይሆን እንዲሁም ደግሞ የልጆች ስዕል ደብተር እንዳይመስል ከፈለጋችሁ ዲዛይናችሁ ላይ በደንብ አተኩራችሁ መስራት አለባችሁ። ቴክስት የምታስገቡበት አላይመንታችሁ፣ ከለራችሁ እንዲሁም ደግሞ የፎንት አጠቃቀማችሁንም ጨምሮ ዲዛይናችሁ ላይ በደንብ ማስተዋል ይኖርባችኋል ማለት ነው። ብዙዎች ኤዲት ሲያደርጉ ኤርፎን ስለሚጠቀሙ የቮይስ ኦቨሩ ድምጽ በሙዚቃው መሸፈኑን አያስተውሉትም። ስለዚህ ጆሮአችን የሚነግረንን ድምጽ በመተው ቮይስ ኦቨሩ ከ-6 እስከ -12 ዲቢ ድረስ ማስቀመጥ፣ ባክግራውንድ ሙዚቃዎችን ደግሞ ከ-20 እስከ -28 ዲቢ ባለው ሬንጅ ውስጥ ማድረግ ይመከራል ማለት ነው። ቢግነሮች ያገኙትን ትራንዚሽን መጠቀም ይወዳሉ፣ ግን እያንዳንዱ ትራንዚሽን የቪዲዮን ስቶሪ የማበላሸት አቅም እንዳለው በነግራችሁስ። ትራንዚሽን መግባት ያለበት ቦታ ላይ ብቻ በዚህ መልኩ የምትጠቀሙ ከሆነ ቪዲዮአችሁ በአማተር የተሰራ አይመስልም። ትራንዚሽንን መጠቀም አለባችሁ ብዬ የማስብበት 2 ቦታዎች አሉ። የመጀመሪያው በቪዲዮ ላይ አዲስ ትዕይንት ወይም ደግሞ አዲስ ሲን ሲመጣ ትራንዚሽን መጠቀም ካለብን ትራንዚሽን ተጠቅመን ማስገባት እንችላለን ማለት ነው። ትራንዚሽን ስንጠቀም የማይረብሽ እንዲሁም ደግሞ ያልተጋነነ መሆኑን ግን ቼክ ማድረግ አለብን። ሁለተኛ ደግሞ ትራንዚሽንን የምንጠቀምበት ቦታ አላስፈላጊ ከቶችን ለመደበቅ ወይም ደግሞ እንዳይታዩ ለማድረግ ትራንዚሽንን መጠቀም እንችላለን። ትራንዚሽናችንን አስተካከልን እንዲሁም ደግሞ ቪዲዮአችንን ደግሞ ጀማሪ የሚያስመስሉብን ነገሮችንም አወቅን። ተመልካቾቻችን ደግሞ በቪዲዮ መካከል ላይ ቪዲዮ እንዳያሰለቻቸው ምን ማድረግ እንዳለብን አሁን ላሳያችሁ። ተናጋሪው ሀሳብን ለመሰብሰብ ሲል ወይም ደግሞ ትንፋሽ ለመያዝ ሲል በመሀል ላይ የሚወስዳቸውን ዝምታዎች፣ ትንፋሾች እንዲሁም ደግሞ ላይክ ወይም ደግሞ የሚሉ ሳውንዶችን ቆርጣችሁ ማውጣት የመጀመሪያው ስራችሁ ይሆናል። እነዚህ ነገሮች ቢግነሮች ለመቁረጥ ይፈራሉ፣ ግን ምንም ስለማያስፈልጉ እነዚህን ዴድ ስፔሶች ወይም ደግሞ የማያስፈልጉ ነገሮችን በሙሉ እንዳለ ቆርጣችሁ ማውጣት መጀመር አለባችሁ። ቪዲዮአችሁን ሞር ደባሪ የሚያደርግባችሁ ይህ ነገር ስለሆነ ፋስት ፔስድ የሆነ ቪዲዮዎችን ክሬት ለማድረግ እነዚህን ስፔሶች በሙሉ እንዳለ ቆርጣችሁ ታወጣላችሁ። እነዚህ ነገሮች ለመቁረጥ ደግሞ 2 ቴክኒኮችን መጠቀም እንችላለን። የመጀመሪያው ክሊን ከት ከሰራን በኋላ ወይም ደግሞ የመጀመሪያው ራፍ ከታችንን ከሰራን በኋላ ጃምፕ ከቶችን መጠቀም ነው። ጃምፕ ከቶች የምንለው ቪዲዮ ላይ የማያስፈልጉ ነገሮች ካሉ ወይም ደግሞ ቪዲዮ ላይ የሚደጋገሙ ነገሮች ካሉ እነሱን ቆርጦ በመውጣት ጃምፕ ከት መስራት ትችላላችሁ። ሁለተኛው ደግሞ ሞድ ቪዲዮ ፕሮፌሽናል እንዲሁም ደግሞ ጄ ከት እና ኤል ከትን መጠቀም ትችላላችሁ። ምስል ብቻው ምንም ጥቅም የለውም። የኦዲየንሳችንን ቴንሽን ለመሳብ ከፈለግን ከቪዲዮ በላይ ድምፁ ላይ በደንብ መስራት አለብን። ድምፅ ላይ ስንሰራ ደግሞ እነዚህን ነገሮች ግዴታ ማወቅ አለብን። ሳውንድ ኢፌክት እንዲሁም ደግሞ ባክግራውንድ ሙዚክ። ባክግራውንድ ሙዚክ የምንጠቀመው የኦዲየንሶቻችንን ኢሞሽን ለመንካት ወይም ደግሞ ስሜታቸውን ለመንካት የምንጠቀምበት ነው። ለምሳሌ ኦዲየንሶችን ለማስፈራት፣ ለማስደሰት እንዲሁም ደግሞ የተለያዩ ቴንሽኖችን ለመሳብ ባክግራውንድ ሙዚክ እንጠቀማለን። ይህ ባክግራውንድ ሙዚክ ግን ከቪዲዮአችን ኮንተንት ጋር ተመሳሳይ መሆን አለበት። ሁለተኛው ደግሞ መቅረት የሌለበት ሳውንድ ኢፌክት ነው። ሳውንድ ኢፌክት የተለያዩ ሙቭመንቶች ወይም ደግሞ እንቅስቃሴዎች በሚኖሩበት ሰዓት ላይ እነዚህን ሳውንድ ኢፌክቶች እናስገባለን። ሞር ፕሪሚየም የሆኑ ሳውንድ ኢፌክቶችን አሁንም የምትፈልጉ ከሆነ በዚህ ሊንክ ገብታችሁ እኔን ማናገር ትችላላችሁ። ከ1000 በላይ ፕሪሚየም የሆኑ ሳውንድ ኢፌክቶችን በዚህ አሴት ላይ ማግኘት ትችላላችሁ። ሳውንድ ኢፌክትን ትራንዚሽን ሲገባ፣ ቴክስቶች ፖፕ ሲያደርጉ እንዲሁም ደግሞ ሌሎች ነገሮችንም ስንጠቀም ሳውንድ ኢፌክቶቻችንን ድምጻቸውን ቀንሰን ማስገባት አለብን ማለት ነው።
ካሜራዎች የሚቀርጹት ምስል በተለያየ መልኩ ዋይት ባላንሳቸው ሊበላሽ እንዲሁም ደግሞ አሁን ላይ ሌተስት እየሆኑ እየወጡ የሚገኙ ሶኒ ካሜራዎች እና የመሳሰሉት ደግሞ ሎግ ፉቴጆችን ይቀርጻሉ። እነዚህ አይነት ቪዲዮዎች ደግሞ በሚመጡበት ሰዓት ላይ ግዴታ ከለር ኮሬክሽን እና ከለር ግሬዲንግ መሰራት አለበት። ከለር ኮሬክሽን የምንለው የቪዲዮን ቤዚክ የሆኑት ነገሮችን ዋይት ባላንስ እንዲሁም ደግሞ ቴምፕሬቸሮችን የምናስተካክልበት ነው። ከለር ግሬዲንግ ደግሞ ስፔሲፊክ የሆነ ከለርን ፒክ አድርገን ያንን ከለር ደግሞ የምናስተካክልበት ነው። ሶ ዋይት ባላንሳችንን፣ ኮንትራስት፣ ቴምፕሬቸራችንን፣ ሳቹሬሽን እንዲሁም ደግሞ ዋይት እና ብላክ ነገሮችን ግዴታ ማስተካከል አለብን ማለት ነው። አሁን ወደ መጨረሻውና ትልቁ ስህተታችን ከመሄዳችን በፊት እስካሁን ካወራናቸው ነገሮች ውስጥ ብዙ ጊዜ የምትሳሳቱት ምን እንደሆነ ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እንሰራበታል። እዚህ ድረስ መታችሁ ቪዲዮን ላይክ ካላደረጋችሁ አሁኑን ቪዲዮን ላይክ አድርጉ። ቻናሉንም ሰብስክራይብ ማድረጋችሁ እንዳረሱ። ሁላችንም በሚባል ደረጃ ቪዲዮ ላይ ሚስ የምናደርገው ነገር ፓተርን ኢንተራፕት ይባላል። ፓተርን ኢንተራፕት የምንለው በቪዲዮቻችን ላይ የምናሳያቸው ሲኖች ወይም ደግሞ ሞሽን ግራፊክሶች፣ ቪዥዋሎች እንዲሁም ደግሞ ቴክስቶች፣ የተለያዩ ነገሮች ሊሆኑ ይችላሉ። እነዚህ ነገሮች ምን ያህል ሰከንድ ድረስ ቪዲዮ ላይ ይቆያሉ የሚለውን የሚወስንልን ነው። የኦዲየንሶች አይምሮ ደግሞ አንድ ምስል ላይ ረጅም ሰዓት ላይ ከቆየ ወይም ደግሞ ኢሜጅ ላይ ብዙ ሰዓት እንዲቆይ ካደረግነው አይምሮ ለዛ ምስል የሚሰጠውን ሪስፖንስ ስለሚቀንሰው ኦዲየንሶች ያንን ቪዲዮ ስክሮል አድርገው እንዲወጡት ይገደዳሉ። በእነዚህ አይነት ቦታ ላይ ምንድነው ማድረግ ያለባቸው? በየ3 ሰከንዱ የተለያዩ ሲኖችን ማስገባት፣ ቴክስቶችን ፖፕ ማድረግ እንዲሁም ደግሞ ሳውንድ ኢፌክቶችን በመጠቀም የኦዲየንሶችን ቴንሽን ድጋሚ ሪፍሬሽ ማድረግ ወይም ደግሞ ሪሴት ማድረግ ያስፈልጋል ማለት ነው። ብዙዎች የማያውቁትና ለቪዲዮ ኤዲቲንጋቸው ነጥብ የሚጥሉበት የመጀመሪያው ነገር ቢኖር ይህ ነው። ስለዚህ በየ3 ሰከንዱ ፋስት ፔስድ የሆነ ቪዲዮችን ክሬት ማድረግ እንዲሁም ደግሞ ዴቨሎፕ ማድረግ ያስፈልጋል ማለት ነው። እነዚህን ነገሮች ድጋሚ ማተሳሳቱ ከሆነ ቪዲዮችሁን 1% ከሌሎች የተሻለ ማድረግ ትችላላችሁ ማለት ነው። እነዚህን ስህተቶች ማወቃችሁ ብቻ ግን ቪዲዮችሁን ፕሮፌሽናል ያደርግላችሁ። ቪዲዮችሁን ፕሮፌሽናል እንዲሆን ከፈለጋችሁ የቪዲዮ ኤዲቲንግን ቤዚክ ነገሮችን ማወቅ አለባችሁ። እሱን ደግሞ እዚህ ቪዲዮ ላይ መመልከት ትችላላችሁ። ዲስክሪፕሽን ቦክስ ላይ ማስቀምጥላችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ